በሕይወቱ ማምሻ ዓመታት በድባቴ ምክንያት ምንም አይነት ቃል ካፉ ሳይወጣ ይህችን ዓለም በአርሞ ይሰናበታት። በዘመናት መካከል እንደ ከዋክብት ብልጭ እያሉ ሕይወት እንዳይሰለችን እንዲሁም የብዕርን ኃያልነትና ውበት ካሳዩን መካከል ዘመን የማይሽረው ብዕረኛ ደበበ ሰይፉ በአንድ ወቅት እንዲህ ሲል ተቀኝቶ ነበር። አለመሳቅ እኮ ይቻላል፣ አለማልቀስ ነው ጭንቁ፣ የመንፈስን እንጉርጉሮ በመንፈስ እንባባመቁ፣ ውስጥ ውስጡን እየደሙ በቀቢጸ ተስፋ መድቀቁ፣ በተስለመለመች እውነት የደም ደብዳቤ ማርቀቁ፣ በቅሬታ ሰደድ እሳት ሕዋሳትን መጨፍለቁ። አለመሳቅ እኮ ይቻላል፣ አለማልቀስ ነው ጭንቁ። በዓለማችንም ሆነ በአገራችን የሴት ልጅን ክብር ለመግለጽ በተለይ ደግሞ እናትነትን ለማውላትና ለማድመቅ እናት ከልጇ ጋር ያለትን ቃላት የማይገልጸው ግንኙነት ለመግለጽ እግዚአብሔር ሁሉ ቦታ መሆኑን ሲፈልግ እናትን ፈጠረ እንላለን። ሃይማኖት፣ ባህል፣ ወግ፣ ሰዋዊ ስነ ልቦና ትልቅ ቦታ የሚሰጣት ሴት በኔ ዘመን ከአእምሮ በላይ በሆኑ ጸያፍ ድርጊት ስትነወር ከማየት የበለጠ ምን እርግማን አለ? ቀደምት አባቶች ሀገር ሲያረጅ ጃርት ያበቅላል ይሉ ነበር። ሀገሪቱ ምን ያህል ብትጃጅ ነው ይህን ያህል ቁጥር ስፍር የሌለው ጃርት ያፈራችው? አስቡት እስኪ። እግዚአብሔር ፈቅዶ ሀገር ብትቀጥል ሀገር የሚረከበው ትውልድ ይህንን ጎስቋላ ታሪካችንን ሲሰማና ሲያይ ምን ያህል ያፍርብንና ይሸማቀቅን ይብን ይሆን ብለን እስኪን ጠይቀን። ኢቢኤስ እና ብርቱካን መራሩን እውነት ከሰፊው ውቅያኖስ በጥቂቱ ጨለፍ አድርገው አሳዩናልን። እንደ ሀገር ካልታመምን በስተቀር አንዲት ምስኪን ሴት አይደለም ለሚዲያና ሕዝብ ለራሷ ደግማ መናገር የማትፈልገውን ሰው ፊት የማይቀርብ ታሪክ፣ ገመና እንዲሁም ስብራት አወጣ ስትናገር አብረን ማዘንና ማፈር ካቃተን እንዴት ብንደፍር ነው በሰው ቁስልና ጠባሳ ፖለቲካ ለመስራት አረፋ እስክንደፍቅ የምንጋጋጠው ብለን እስኪንጠይቅ? አንዲት እናት ለወለደችው ልጅ የሚላስ የሚቀመስ ፍለጋ ሕዝብ ፊት ስትወጣ ምን ያህል ቢከፋትና ቢቸግራት ነው ብሎ በጋራ ከማዘንና ከመጠየቅ ይልቅ ለደፋሪና ተደፋሪ ብሔር ስም እየሰጡ ቆሻሻ ፖለቲካ ለመስራት መጋጋጥና ያዙ ልቀቁኝ ማለትንስ ምን ይሉታል ብለን ጠይቀን ሳናበቃ ይሄ ጩኸት ከፍየሏ በላይ ነው እንዲሉ ኢቲቪም እውነተኛው ታሪክና አጥንት ያለው ማስረጃ ያለው እኔ ጋር ነው ብሎ ዘጋቢ ፊልምን በዘጋቢ ፊልም ድጋቅ ለመምታት አሉኝ የሚላቸውን የድምጽና የምስል ቅጂዎች ይዞ ከተፍ ሲል ምን እንላለን? ወዳጄ በተፈጥሮ ሁለት ትክክል ነገር የለም። የመጨረሻው ትክክል አንድ ነው። አንድ ነገር በሁለት መልኩ ትክክል ሆኖ አይገኝም። ለአንድ ነገር ሁለት ወይም ከዚያ በላይ አመለካከት ቢኖረው የነገሩ ይዘት አይቀይረውም። ይልቁንስ ከአመለካከቱ አንዱ ትክክል ሊሆን አይችልም፣ ወይ ሁለቱም ስህተት ሊሆን ይችላል። በኢቢሲም ሆነ በኢቲቪ ያየነው ኩሸት ማለት ትንሽ እውነትና እልፍ ውሸት ማለት ነው። ከሁለት አንዱ ለእውነት የቀረበ ከሆነ ለፈጸሙ ድርጊት ተጠያቂዎች አድርገን መጠየቅ ያለብን ወንጀል ፈጻሚዎቹን እንጂ መስመር አልፈን አንድን ማህበረሰብ የኑሮ ፈጻሚና ተጋሪ አድርገን ተጠያቂ ማድረጉ ሞራል ቢስነት ነው። እንኳን እናቴ ሞታ እንዲሁ አልቅስ ይለኛል የሚለው በዛበት በተንኮል የተከፈተ አይን ያላቸው በተበራከቱበት በሬ ወለደ አሳማ ክንፍ አህያ ቀንድ አበቀለ ለማለት አፋቸውን የሚያሙጣሙጡ በተበራከቱበት የሚበጀው ነገር ቢኖር እንደ ሀገር ሰከን ብሎ ማሰብና ማስተዋል ብቻ ነው። በዘመናዊ ዓለም በየትኛውም የታሪክ አጋጣሚ አንድ ማህበረሰብ እንደ ማህበረሰብ ለደፋሪ እውቅና ሰጥቶ እንዲሁም ተቀብሎ አስገድዶ መድፈር የኔ ማህበረሰብ መገለጫ ባህልና እሴቴ ነው ያለ የለም። ደፋሪን ማውገዝ ያለ የነበረ እንዲሁም የሚኖር ማህበራዊ መስተጋብር ነው። በወንጀልና በሴሊት ፖለቲካ መስራት በማንኛውም መስፈርት ተቀባይነት ሊኖር አይገባም። አሁን ባለንበት ኢትዮጵያ በተጨባጭ እየሆነ ያለው ነገር ግን የዚህ ተቃራኒ ነው። ፖለቲካ ሳይንስ መሆኑ ቀርቶ ግምት፣ ሴራ እንዲሁም ጥላቻ ከሆነ ሰነባብቷል። ሁሉም ነገር የዘር ፖለቲካ የሆነበት ጊዜ ላይ መድረሳችን ያሳዝናል፣ ያበሳጫል። ሳር ቅጠሉ
ሜዳው፣ ሸንተረሩ፣ ሁሉ ነገር የፖለቲካ ጠረን ያለው። የእኛን ዘር ተኮር ፖለቲካ ፉክክር ስመለከት ራት ሬስ የሚለውን የነጮችን ተወልደ የሚያስታውሰኝ። ይህንን ጽንሰ ሐሳብ ነጮቹ በአጭሩ ሲያስቀምጡት the problem with participating in rat race is that even if you win you are still a rat ይሉታል። ለኛ ሀገር ፖለቲካ ሁነኛ መገለጫ እንደሆነ አምናለሁ። ለዘመናት በረሃብ፣ በድርቅ፣ በቸነፈር፣ በጦርነት በልፍ ህፃናት፣ ሴቶች አለቀሱ፣ ሞቱ፣ እንዲሁም ከሀገር ተሰደዱ። ምን ያህል የሞራል ልዕልናችን ቢንኮታኮት ነው እንደ ግመል ሽንት እያደር ወደ ኋላ ተጉዘን እዚህ ደረስ ነው ብለን እንጠይቅ። የፈጣሪ ውብ እጆች ስራ ነን የምንልኛ ግብራችን የሰይጣን ስብዕናችን የዲያብሎስ ሲመች ከዚህ በላይስ ወለፈንድቄት ይመጣል። ሀገረ እግዚአብሔር እየተባለች የምትጠራው ሀገራችንን ፈጣሪስ ምን ነው ችላ አላት? ከዚህ ሞልቶ ከፈሰሰ ሴቶች እንባ አንድ የራሔልን እንባ የሚስተካከል እንባ አጥቶ ነው ወደ ቀልባችን እንዳንመስ ያረዳን ብለን እስኪ እንጠይቅ። መቼ ይሆን ቅርጹን ከሚቀያየረው የጦርነትና የጥላቻ አዙሪት ወጥተን የሰላም አየር የምንተነፍሰው? መቼ ይሆን ከውር ድንብር ጉዟችንን አቁመን ሰከን ያለ እርምጃ እንደ ሀገር የምንራመደው? መቼ ይሆን ዛፍ ላይ እንደተኛ ሰው አንድ አይናችንን ከፍተን መተኛት አቁመንና ሰላማዊ የያዕቆብ ሌሊት የምናሳልፈው? መቼ ይሆን የሰርቅ ዳር ቆንጆቹ መጥተው የቃየል ልጆች ወዲያ ፈንግለው ኢትዮጵያና አፍሪካን ቀና የሚያደርጉት የሚያሻግሩን? ደጉን ቸርቸሩን ያሰማን አቦ ፈጣሪ ኢትዮጵያና ሕዝቦቿን ወደ ቀድሞ ከፍታችን ይመልሰን። አሜን።